አሁን የይቅርታና የፍቅር የስሬት ለውጥ ያስፈልገናል ሌላው ሃይማኖታችንን ስርዓታችንን በሚገባ የማወቅ ለውጥ ያስፈልገናል በልማድ ብቻ ከመመራት በእግር ብቻ ከመመላለስ ህዝቤ ዕውቀት በማጣት ጠፋ ነው ያለው ነብዩ ሆሴዕ በምዕራፍ 4 ቁጥር 6 ላይ ዕውቀት ማጣት ህዝብን ያጠፋል የሃይማኖት ዕውቀት ማጣት የታሪክ ዕውቀት ማጣት ትክክለኛ ፍርድ እንዳንፈርድ ያደርገናል ስሜታውያን ያደርገናል ሆ ከሚሉት ጋራ ዝም ብለን ሆ እንድንል ያደርገናል ትክክለኛው የቱ ነው ስተቱ የቱ ነው ጥፋተኛው የቱ ነው እውነተኛው የቱ ነው ከማለት ይልቅ ስሜት ይነዳናል እንደዚህ እንዳይሆን ቤተክርስቲያናችንን ማወቅ አለብን ታሪካችንን ማወቅ አለብን ሃይማኖታችንን ማወቅ አለብን አውቀን ለልጆቻችን መንገር አለብን ልጆቻችን ስሜታውያን እንዳይሆኑ ቁጭ ብለው እንዲገመግሙ ለይተው እንዲከተሉ ምናልባት አንዳንድ ጊዜ ውሸትን ብዙዎች እውነትን ጥቂቶች ሊከተሏት ይችላሉ ይሆናል አዋቂዎች ግን ሁሉ ጊዜ ከእውነት ጋር ናቸው የውሸት ዘመን ሆኖ እውነት የጠፋ ሊመስል ይችላል አዋቂዎች ግን ሁሉ ጊዜ ከእውነት ጋር ናቸው ጌታችን በመስቀል ላይ በተሰቀለ ጊዜ እኮ ጥቂት ሰዎች ናቸው በእግረ መስቀሉ የተገኙት ብዙዎቹ ሸሽተው ነበር አንዳንድ ጊዜ እውነት እንደዚያ ትሆናለች በዚህ ሰዓት እንደ ዮሐንስ በእግረ መስቀሉ ለመገኘት የሃይማኖት ዕውቀት ያስፈልጋል ብሩህ ልቦና ያስፈልጋል አምስተኛው ያለፈውን ዘመን ገምግሞ ለአዲስ ዘመን የመነሳት ለውጥ ያስፈልጋል ቅድም እንደቀረበልን እስቲ ታሪካችንን ቁጭ ብለን እንገምግመው እስቲ እንዴት ነበር ሁሉ ጊዜ ስለ ድል እንነጋገራለን ስለ አድዋ ድላችን እንነጋገራለን አባቶቻችን በየመስኩ ስላስመዘገቡት ድል እኛም ስለ ታሪካችን ስለ ስነ ጽሁፋችን ስለ ገድሎቻችን ስለ መጽሐፎቻችን ስለ ስዕሎቻችን ስለ ዜማችን 3000 ዓመት በነጻነት ስለመኖራችን ጥሩ ነው ይሄንን በአንድ በኩል እንደምናነሳው ሁሉ ደግሞ የት ጋር ነበር የተሳሳተው ደግሞ ማለት አለብን እንደ ሳንሳሳት አልኖርንም እኮ ሳናጠፋም አልኖርንም ሳንበድልም አልኖርንም እኮ ሳይጎልብንም አልኖርንም የመበላላት የመናከስ የመጠፋፋት ታሪኮችም እኮ ነበሩ የሽንፈት ታሪክም እኮ ነበሩን ጥቁር ጠባሳም እኮ ነበር በዘመነ መሳፍንት ኮርስ በርሳችን የተላለቀንበት ዘመንም እኮ ነበር ራሳችን የሰራናቸውን አብያተ ክርስቲያናት ራሳችን ያወደምንበት እኮ ዘመንም ነበር እሱንስ ቁጭ ብለን ለምንድነው ማንገመግመው ካለፈው ለምንድነው ማንማረው ያለፈውን ስተት የማይገመግም ሰው ሁሉ ጊዜ ሲሳሳት ይኖራል ሰይጣን ለምንድነው ሲሳሳት የሚኖረው ስተቱን ስለማይገመግም ስተቱን ቁጭ ብሎ የሚያይበት ጊዜ ስለሌለው ሰይጣን እንደተሳሳተ ይኖራል ስተቱን የማይገመግም ሰው ሰይጣን ነው እውነተኛ ሰው ያለፈውን ይገመግማል ያያል ጥሩውን ነገር ይዞ ይሄዳል የጠፋውን ነገር ያርማል አጥፍቼ ነበር ይላል በድዬ ነበር ለካዚ እዚህ ቦታ ላይ ተሳስቻለሁ ይሄ ጎደሎዬ ነው መሙላት አለብኝ ይሄ ጠማማ ነው ማቃናት አለብኝ ብሎ ይነሳል ስለዚህ ቁጭ ብለን የምንገመግምበት አሁን ሆ ከማለት ከሆታ ከጭፈራ ከልልታ ከጩኸት ትንሽ ተገድበን ቁጭ ብለን ምን ነበር 2000 ዘመን እኮ ቀላል አይደለም እንደ ቤተክርስቲያናችን ታሪክ ደግሞ ከዚያም በላይ 1000 ዘመን ነው ያለን ምን ነበር የሰራ ነው አባቶቻችን ምን ሰሩ እኛ ምን ተረከብን የቱ ይቀጥል የቱ ይቁም ማለት ያስፈልጋል ይሄ ከተለወጠ እነዚህ 5 ነገሮች ከለወጡን ብቻ ነው ዘመን ተለወጠ እንኳን አደረሳችሁ መባባል ያለብን አይበልዛ ዘመኑማ ይሄዳል መቀጠሉ አይቀርም ማንንም ዘመንን ሊያስቆመው አይችልም ብዙ ነገሮችን ማስቆም ይቻላል የጊዜን ሂደት ግን ማስቆም አይቻልም ስለዚህ ዘመን እንዲለወጥ ከፈለግን እኛ መለወጥ መቻል አለብን የኛ መለወጥ ነው ትልቁ የዘመን መለወጥ ስለዚህ ዛሬ የተጀመረውን አንድነታችንን ዛሬ የተጀመረው ፍቅር ሁሉ ጊዜ የሚቀጥል በመቻቻል የሚቀጥል በመተራረም የሚቀጥል በመግባባት በመገናዘብ የሚቀጥል መሆን መቻል አለበት ይሄን ብሩህ እያየነው ያለው እየፈነጠቀ ያለው ሻማ ወገግ ብሎ በርቶ ለሁሉም እንዲበራ ያስፈልጋል ይሄ ደግሞ እንዳይደበዝዝ እንዲነበረ ከማለት እንድንወጣ ማለት ነው ነበረ ጠፋ ብለን ተረት እንዳናደርገው ደግሞ ታሪክ እንዲሆን ልጆቻችን በዚህ ላይ ተመስርተው ለተበለጠ አንድነት እንዲያበቁት ከዚህ የተጀመረው አፍሪካውያንን ዓለምን አንድ ወደ ማድረግ እንዲሄድ
ያስፈልጋል። ለሁሉም የዘመናት ባለቤት እግዚአብሔር ዘመኑን ለውጦታል። የኛን ልቡና ደግሞ እንዲለወጥ የሱ ቸርነት የድንግል ማርያም አማላጅነት አይለየን። ቃል ሕይወት ያሰማልን። የሰማነው በልባችን አድሮ መልካሙን ፍሬ ለማፍራት ያብቃን። ከዚህ በመቀጠል በዓሉን ያዘጋጁት አባቶች በየተራ እንኳን አደረሳችሁ ይላሉ። በመጀመሪያው ከማህደረ ስብሐት ልደታ ክቡር አባ ፊሊጶስ ቆሞስ፣ ከአቡነ አረጋዊ እና አቡነ ተክለ ሃይማኖት ወይም ከደብረ ቅዱሳን አቡነ አረጋዊና አቡነ ተክለ ሃይማኖት ቤተክርስቲያን ሊቀ ካህናት አባ ኃይለ ማርያም፣ ከፍኖተ ጽድቅ ቅዱስ ጊዮርጊስ አባ ጽጌ፣ እንደዚሁም ከሐመረ ኪዳነ ምህረት ቀሲስ ንጉሴ በየተራ እንኳን አደረሳችሁልና